ስለዚህ ሁለተኛ ስናይ አድናቆት ይሄንን ይፈጥራል ብለናል። እንድናቆ እንድንጨርስ የመሳካትን ተሳክቻለሁ በቃ ሰዎች አድንቀውኛል ስለኔ መልካም ነገር እየተወራ ነው። አንዳንድ አድናቆት ደግሞ አድናቆት ማጣታችን እንድንደክም ተስፋ እንድንቆርጥ ሰዎች አላዩኝም በቃ እኔ እማረባ ነኝ ለካስ ማረገው ነገር ሁሉ ምንም ባይጠቅም ነው እንጂ ሰዎች አድናቆት ለኔ ሰጡኝ ነበረ ስለዚህ ምን ማድረገው ነገር ሁሉ ይራው አይደለም ባቆም ይሻላል ብለን ተስፋ እንድንቆርጥና ምክንያቱስ አድናቆት አላገኘሁም ነው ሰዎች አላደነቁኝም አላዩልኝም ነው ስለዚህ ወደ ኋላ ልበል ላቁም ይሄ ኔጌቲቭ ሳይድ ሌላ ችግር ያለበት ማለት ነው። የመጀመሪያው አድናቆት አግኝቻለሁ መልካም ነው ስለዚህ ልክፋ ልቀጥል ጥሩ ነው ስኩድ መልካም ነው ብሎ መሄድ ቆንጆ ነው። መልካም ነገር እያደረገን ከሆነ አያሳክቻለሁ ማለትም እሱም ሌላ አደጋ ነው። አሳክቻለሁ በቃ ሰዎች አድንቀውኛል ማለትም ሌላ ችግር ነው። አላገኘውም ስለዚህ ምንም በቃ እኔ ማረባ ነኝ ማልጠቅም ነኝ በቃ ካሁን በኋላ ቢቀርብኝ ደግሞ እኔም ብሎ በፊቱን ማንጀምሪ ብሎኝ ነው ይሄንን የጀመርኩት ማለት ደግሞ ሌላ ውድቀት ነው። ብዙ ሰው በዚህ ስለሚያዝ ለምን ይሄ የውስጣችንን ድምጽ ተከትለን አይደለም ምን ሄደው አካባቢውን ማህበረሰቡን አይተን ስለሆነ ማህበረሰቡ ጸጥ ካለ ጭር ካለብን ተስፋ እንቆርጣለን እንዳከማለን። ይሄ ከባድ አደጋ ነው። አንዳንዶች ደግሞ አሉ አድናቆትን አላገኙም በሰው ዘንድ አልተጨበጨበላቸው ምንም አላገኙም አክሴፕታንስን ለማግኘት ደግሞ ይገፋሉ ተቀባይነትን ለማግኘት ደግሞ ይገፋሉ። ይሻላል ኦኬ አትሊስት እነዚህ ሰዎች ምንድን አልቆሙም አልደከሙም እየሄዱ ነው። ለምን ሰው አላየልኝ ሰው እስኪያያቸው ድረስ ደግሞ ይገፋሉ። እነዚህ ስቲል ምን አለች ግን በውስጥ ላይ ሂድን በሆነች በተደበቀች መጠን አድናቆት መፈለግ የምትባል ነገር አለች እዚህ ጋር። ሌሎቹ እጅግ በጣም የሚደነቀው ካራክተር የቱ ጋር እንደሆነ ታውቃላችሁ? አድናቆት ኖረም አልኖረም ሁልጊዜ የሚተጋ ሁልጊዜ የሚሰራ ሁልጊዜ መልካምን ነገር ለማድረግ የማይታክት ማንነት ይሄ ምርጥ ባህሪ የሚባለው ነው። ስለዚህ ባህሪ ይሰራል በነገራችን ላይ አይ እኔ እንደዚህ አይነት ባህሪ ቢኖር መልካም ነበር ይቻላል። አሁን እግዚአብሔር መልካም አምላክ ነው። ለምን ባህሪ መስራት የምንችልበት የእግዚአብሔር ጸጋ ተሰጥቶናል። ጸጋ አለን። እግዚአብሔር ጸጋን ይሰጣል። መንፈስ ቅዱስ ያግዘናል። ስለዚህ ባህሪያችንን ሰርተን ማምጣት እንችላለን። ይሄ ተስፋ ከሚቆርጥ ማንነት ቶሎ ከሚያቆም ማንነት ወጥተን ራሳችንን ለውጠን አካባቢያችንን ለውጠን አስተሳሰባችንን ለውጠን ዛሬም መልካምን ነገር ለመስራት ወደፊት መዘርጋት ይቻላል። ስለዚህ